ሰላም ለታሪክ እንዴት አመሸ? ሁሉ ሰላም? ብዙ ጊዜ ወስዶ ቢበዛ 5 ደቂቃ ወይ እዚሁ ላይ ተደዋውለን ወይ ደግሞ ስልክህን ብትልክልኝ እደውልልሃለሁ ፈቃደኛ ከሆንክ። እና ምንድነው በዚህ ጉዳይ ነበር አንዳንድ ከቡኝ ጥያቄዎች አሉና አንተ ከኔ የተሻልክ ስለሆንክ እንደተለመደው መሸት ሲል ከኮምፒውተሬ ፊት ለፊት ቁጭ ብዬ ስራዬን እየሰራው ነበር። ከክላይንቶቼ መሃል የአንዱን ዩቲዩበር ቪዲዮ ኤዲት እያደረግኩ ነበር። ቪዲዮ የሚያስቅና ደስ የሚል ስለነበር አብሬው እየሳኩና እየተዝናናው ነበር ኤዲት ሳደርግ የነበረው። ቀኑ እንደ ሁሌው ቀዝቀዝ ያለ ነበር። ቪዲዮን ኤዲት እያደረግኩ በድንገት ቴሌግራም ላይ ቴክስት ገባልኝ። ፍሬዘር የሚል ሰላምታን ያዘለ ቴክስት ደረሰኝ። የማላውቀው ስልክ ስለነበረ ለስራ ይሆናል ብዬ ክሊክ አድርጌ ፈጥኜ ገባሁ። ፊቱ አዲስ አልሆነብኝም ነበር። ሳየው ግን ያልጠበቅኩት ሰው ነበረ። ድንገት ሃከሮች ይሆናሉ ወይም ደግሞ የታዋቂ ሰውን ፎቶ በመጠቀም የሰዎችን ብር የሚሰርቅ ይሆናሉ ብዬ አይቼ ንቄው ስቄ ነበር። ግን ፕሮፋይሉ ላይ ስገባ የሱ ፎቶዎች ትክክለኛ ራሱ መሆኑን አወቅኩኝ። በቀጥታም ቴክስቴን ቶሎ መለስኩለት። እሱም ቶሎ ለምን እንደሚፈልገኝና ምን ፈልጎ እኔ ጋር እንደመጣ በፎቶና በቮይስ አስረዳኝ። ሰላም ለታሪክ እንዴት አመሸ? ሁሉ ሰላም? ቅድም ነበረ ዩቲዩብህን ያየሁትና በጣም ነው ደስ ያለኝ። ሰብስክራይብ ማድረግ ያለው ቪዲዮክን ተመችቶኝ ላይክ አድርግ ያለው ምናምን እና በጣም ነው እስካሁን ሰርች አድርጌ ብዙዎችን አይቻለሁ። በኦቢኤስ ጉዳይ በተለይ ለላይቭ ስትሪም እንዳንተ አብራርቶ የሰራ ሰው አላየሁም እስካሁንና በዚህ አጋጣሚ በጣም አድናቂ ነኝ። እና ምንድነው በዚህ ጉዳይ ነበር አንዳንድ ከቡኝ ጥያቄዎች አሉና አንተ ከኔ የተሻልክ ስለሆንክ ስላየሁኝ የተሻልክ እንደሆነ ስላየሁ ፈቃደኛ ከሆንክ ብዙም ጊዜ አልወስድብህም ቢበዛ 5 ደቂቃ ወይ እዚሁ ላይ ተደዋውለን ወይ ደግሞ ስልክህን ብትልክልኝ እደውልልሃለሁ ፈቃደኛ ከሆንክ። ወዲያው ነበረ ልክ ቮይሱ እንደሰማሁት ትክክለኛ ራሱ መሆኑንና ሌሎች ሰዎች አለመሆናቸውን ሳቅ ስልክ ላኩለት። ወዲያውኑ ደውሎ በስልክ አንዳንድ ነገሮችን ማውራት ጀመረ። እሱም ዩቲዩብን አይቶ በጣም ደስ እንዳለውና ለምን እንዳቆምኩኝ ጠየቀኝ። አንዳንድ ነገሮችን እያነሳውለት እያወራን ትንሽ ቆየ። እሱም እንደኔ ማንም በአማርኛ ኦቢኤስ ስቱዲዮ እንዳላብራራና ፈልጎም እንዳላገኘ እንዲሁም የውጭ ቪዲዮዎች ላይ ያላገኛቸውን አንዳንድ ነገሮች እኔ ቪዲዮ ላይ በዝርዝር አንድ በአንድ ስላየ ደስ እንደተሰኘና መቀጠል እንዳለብኝ ነገረኝ። ከዛም የደወለበትን ጉዳይ ጠይቆኝ እኔም የማውቀው መልሼለት ካወራን በኋላ መበርታት እንዳለብኝና መቀጠል እንዳለብኝ ነግሮኝ ስልኩን ዘጋ ነው። ይሄ ሁሉ ነገር ለምንድን ነው አትሉ? አይ አም ባክ ተመልሰናል ለማለት ነው ቤተሰቦች። ለተወሰነ ጊዜ ያልጠፍተን ነበረ እንግዲህ እንደሰማችሁት ነው። ስለዚህ ከዚህ በኋላ ዲስክሪፕሽናችን ላይ እንደሚለው በየሳምንቱ ቪዲዮዎች ላይ መልቀቅ እንሞክራለን። እናንተ ደግሞ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። አንድም የጠፋውበት ምክንያት እሱ ስለሆነ ነው። ስለዚህ አሁን በሰፊው እንመለሳለን። ዩቲዩብ አዳዲስ አፕዴቶች አሉት። ኦቢኤስ ስቱዲዮ በጣም አዲስ ነገር አለው። በጣም ብዙ የምንማራቸው ነገሮች አሉ ማለት ነው። ስለዚህ እስከዛው ድረስ ይህንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። አይ አም ባክ። በቀጣይ ቪዲዮ እስካገኛችሁ መልካም የእረፍት መልካም የመዝናናት ጊዜ ይሆንላችሁ። ቻው። ጸጋ ተርከሰከሰች ካደች ነይ ውጪ ተብለሻል እኮ። ጸጋ ተርከሰከሰች ካደች ነይ ውጪ ተብለሻል እኮ። አንተ ነህ ባለ ጸጋ ተርከሰከሰች ካደች ነይ ውጪ ተብለሻል እኮ። ካደች